የላቸውም በአረብኛ ብታዩ በጣም ያሳፍራል የተሰጠው አጠቃላይ አረቦች አጠቃላይ ሀበሻን በዛ አይን የተመለከቷቸው ደግሞ አይካድም ቢመለከቱ ልትፈርዱባቸው አትችሉ ምክንያቱም እንግዲህ አስቡት ቴሌቪዥን ጣቢያቸው ላይ ጉዳችንን ከነማረጋገጫ አውጥተው ሲናገሩብን ማለት ነው ምን ያህል ያሳፍራል ምን ያህል እንግዲህ ያስደፋል እባካችሁ ዛሬ ማስተላለፍ የምፈልገው ነገር እባካችሁ ቤትኛው አረብ ሀገር ያላችሁ ሴቶች በውጭ የምትሰሩ እንደዚህ ስልግን በውጭ የምትሰሩ ሁላችሁም እንድትረዱኝ የምፈልገው ነገር አንድ ነገር አለ እባካችሁ ሴቶች ሁላችሁንም አይደለም በዚህ ህይወት ውስጥ የሚሰሩ በጣም ክብራቸውን ሰማቸውን ያወረዱ ማንነታቸውን የረሱ እንዳሉ ሁላችሁም ታውቃላችሁ ቤትኛው አረብ ሀገር ዱባይ ኳታር ኩዌት ባህሬን ሳውዲ ሁሉም ቦታ አሉ በእንደዚህ አይነት ህይወት ውስጥ የገቡ የሚሰሩ ነገር ግን ይሄ እኮ ስራ ነው ይሰሩታል አይደል እንዴ በሰለጠኑት አገር ምንድነው ግብር ቀረጥ ምናምን ታክስ ምናምን እየከፈሉበት የሚሰሩበት ስራ አስከብረውት የሚሰሩት ስራ ነገር ግን በአረብ ሀገር ያለ ሴት እህቶች ኢትዮጵያኖች ለምንድነው ቢያንስ ከሰራችሁ እንኳን ማለት ነው ስማችሁን እንኳን ከረሳችሁ የምታደርጉት ነገር ቢያንስ ማወቅ አለባችሁ በቃ ማወቅ አለባችሁ እየተጠቀማችሁ ሆነ ማወቅ አለባችሁ እንዴት እንደዛ አይነት ላይ እስኪ አስቡት እስኪ ለማንኛውም ቪዲዮ ላሳያችሁ ከዛም በኋላ ተመልሼ ወደ እናንተ መጣለሁ ምን እንደሚልም እነግራችኋለሁ ሁላችሁ እንድትጠነቀቁና እንድታውቁ የምፈልገው ነገር በዚህ ቪዲዮ ላይ የምታዩት ነገር አለ አያዩንም ወይንም አይሰሙንም እያላችሁ አንዳንድ ነገር የምታደርጉቶቼ ማለት ነው ካሜራ ይዘው ገብተው እንግዲህ ይሄን ጉድ ለዓለም ህዝብ ያወጡብን ለማንኛውም ቪዲዮ እያያችሁ እናንተ ትፈርዳላችሁ እኔ እነግራችኋለሁ ምን እንዳለ ጋዜጠኛው ማለት ነው ትርጉም ላልገባችሁ ሰዎች ማለት ነው ትርጉሙን ታውቁታላችሁ ማለት ነው ወደ ቪዲዮ ልግባ موضوع الأثيوبية اللي تقدم دروس خصوصية اليوم في أثيوبية تقدم دروس خصوصية بس أرخص مو على 30 على 20 مسوية خصم مو متأثرة بغلاء الأسعار وارتفاع أسعار البنزين مراسلنا قاعد يتمشى في حولي الظاهر المباحث مو موجودين بحولي يمكن ما يشوفون الأثيوبيات وهم لابسين ويقدمون خدمة الدروس الخصوصية ممكن كل شيء جايز الشغل وايد هذه الأثيوبية أرخص من اللي تقدم دروس خصوصية الأولى اللي عرضناها أمس هذه تتمشى فمراسلنا يتمشى قالها تفضلي عندي درس خصوصي مو أنا الرياضيات ساقط بالرياضيات وفي المادة الثقافية الرياضية قالت له حاضر أنا أعطيك درس ساعة بالرياضة قال كم؟ قال الساعة ب20 قال والله زين أمس مدرسة على 30 الأثيوبية لا قال هذه على 20 اتفقوا وياها ولا مقدمة خدمة المكان بعد مكان الدراسة فراح وياها مراسلنا مكان الدراسة وصورها في مكان الدراسة وكانت ساعة لدراسة الرياضيات بأسلوب سهل ومبسط وسهل يعني التكامل والتفاضل والاحتمالات كانت كلها جدا سهلة بطريقة أثيوبية جديدة منا لرجال المباحث شوفوا الدروس الخصوصية الأثيوبية بحولي والمناطق أعطهم التقرير وين رايحة؟ لين عند الكنيسة على اليمين الكنيسة على اليمين؟ ايه انت ما عرفت المكان؟ لا ما عرفت انا بس عرفتك على اليمين ها؟ ما بدك تروحي معي؟ وين؟ نروح انا عندك على البيت والله بس انت ما تأتي وعلى موقعنا مرينا اعطيك فلوس؟ كم بدي اعطيك 20 ايه انا بخليها 20 نروح الحين هالبيت؟ ها؟ يعني كم تطول انت؟ እንግዲህ ጓደኞቼ ማለት ባልጨርሰው ይበቃል ሐሳቡን ያው አስረዳችኋለሁ ያው ጋዜጠኛው እንደተናገረው እንግዲህ አብሽዬ ናት የሚሰሩበት ቦታ ላይ በፊት 30 ብር ነበር አሁን 20 ብር ሆኗል በነገራችን ላይ የራሳቸውን ፖሊስ ነው የተናገረው ተኝተዋል ምን እየሰሩ ነው ያለው እውነቱን ነው ያስብላል እና እስኪ ተመልከቱ
የት እንሂድ እኔ ቦታ እኔ ማለት የራሳቸው ቤት አላቸው እንደዚህ አይነት ነገር የሚሰሩበት እንደዚህ አይነት ገበያ የሚያጣጥፉበት ቦታ ላይ የራሳቸው ቦታ አለ ምንድነው ስራቸው ከሀገራቸው የሚመጡት ለዚህ ነው ወይ እንግዲህ በጣም ነው የሚያሳፍረው እኛ ከሀገራችን ስንመጣ ሰው ቤት ልንሰራ ነው ብለን ነው አረብ ሀገር የምንመጣው ነገር ግን እንደዚህ አይነት ነገር በሚዲያ ወጥቶ ጉዳቸው ሲታይ በጣም ያሳፍራል እህታችንም ያው እንግዲህ ታቂኛለሽ ወይ ሲላት ያው ያ አቃለው በደንብ አቃለው ነው የምትለው ግን እኮ አታቆም የታወቀ ነው እና በአሁኑ የሚያሳፍረው ማለት ያሳፍራል ስራም ቢሆን ያሳፍራል እንደዚህ በሚዲያ ሲወጣ እና ያው ብሩን የተነጋገረችው ሰዓቱን ምትቆይ ምናምን እንደዚህ አይነት ወሬ የተናገረችው ብሩን ያው 20 ብር ከትከፍላለህ አለችው በ20 ብር ተስማማች ማለት ነው የራሷ እኔ ቤት ይዤሽ ልሂድ ሲላት ነው አይ እኔ ቤት አለኝ እኛ ቤት ብላው ነው ይዛው ሄደችው በነገራችን ላይ ቤቷ ይዛው ስትሄድ ሌላ ማብሾች አሉ ሲወጡ ይታያል እግራቸውን ቆርጦ ያሳያሉ እና ወካችሁ እህት ወንድሞቼ ከዚህ እህቶቼ ከዚህ ነገር ተቆጠቡ ባካችሁ ማንም ሰው ይሰራል ግን ክብራችሁን እና አገራችሁን ስሙን በማያስነሳ መንገድ ብትሰሩ መልካም ነው እንደዚህ የተጋለጠ ነገር እንደዚህ ራስን የወረደ ነገር ያረከሰ ነገር በጣም ዝቅ ያለ በጣም ይከብዳል እኛ እኮ ስናወራ ነው ራሳችንን ምን ቆለለው አይደለም እንዲያረው ሀገር ሴቶች ለምን እንካካዳለን ራሳችንን እንደተፈላጊ አይተን ወይንም ራሳችንን እንደተወዳጅ አይተን ራሳችንን በጣም ቆለለን እናወራለን ነገር ግን አረብ ሀገር በአንዳንድ ሴቶቻችን የተነሳ ምን ያህል ነው ስማችን የሚጠፋው እስኪ ሞል ስትወጡ አበሻ መሆናቸውን ስታዩ ወዷችሁ ይመስላችኋል እንደዛ የሚያረጋቸው እንደዚህ የሚያንተን የሚሉ ግን አይደለም አርክ ሰው ስላዩን ነው ቢወዱንና እንትን ቢሉንማ ይፈሩ ነበር ደፍሮ ያናግሩንም ግን ሀበሻነሽ ብለው ከጠየቋችሁ አዎ ሀበሻን ካላችኋቸው እንዴት ነው የሚያረጋቸው የሆነ ጭራውን እንትን እንዳለ ውሻ ነው የሚቆላቸው ያ ምንድነው የኛ መጀመሪያ ላይ ያሉ ሴቶች ያደረጉት ነገር ነው እኛን ያስናቁን በነገራችን ላይ ይቅርታ እኔ ሀበሻ ነሽ ተብዬ ስጠይቅ ውጪ ሀበሻ ነኝ አይደለም ምክንያቱም በጣም ያስጠላል በቃ የሚያሳዩት ነገር የሚሉት ነገር ያናደኛል ስለዚህ ሀበሻ ነኝ አይደለም ያ እንደኔ የምትልም ሀበሻ ልትኖር ትችላለች የምታፍር ልትኖር ትችላለች እና ተባካችሁ